እንግዲህ እራት በተሰበሰቡበት ሰዓት መድኃኒት እዛ እየተናገረች እና እያማይ ትገኛለች ማለት ነው። አንድ ላይ ተቀምጠው እየተጫወቱ ሲገኙ በመካከል ደግሞ ሌላ ነገር አምጥታ ለማርታ ስታበሳጫት ነበረ። እንግዲህ ጋሽ ደረጀም እዛው ነው ከውሃ ጋር እየተጫወተ ናታንና ዳጣይም ፍቅራቸውን እያጣጣሙ ቤተሰብ መኖሩን ረስተው ራሱ በሰላም እየተጫወቱ ነበረ። እንደዛ ሆነው በሚታዩበት ሰዓትም አታያቸውም እንዴ? እችን ልጅ አንጥታችሁ ነው ቤቱን በሙሉ ያመሳችሁት። ያን የመሰለ ልጅ ይሄን የመሰለ ልጅ አሳልፋችሁ ሰጣችሁት። ስለዚህ ለአቢጌል የሚገባውን ለዚች ከየትም ለመጣች ምኗም የማይታወቅ ለዚህ ሰጣችሁ። ስለዚህ እናንተ እኮ አሜሪካ ብትሆኑ ትታሰሩ ነበረ። ምክንያቱም የልጃችሁን መብት አልጠበቃችሁማ። ልጃችሁ እንደዚህ ሆና የምትሰቃየው በዚህ ምክንያት ነው፣ አንደኛ ማለት ነው እያለች ትናገራለች። ለምንድን ነው ኤቢ ማመጣው እራት አትበላም እንዴ ስትባልም አትበላም እያለች መንጣት ትችላለች። ግን እነሱ ማየት ስለማትፈልግ ነው። ምንድናት ቆይ እያለች ስትናገር ነበረ። ራሱ ታይ መድኃኒት ታይ ይሻልሻል፣ ግን ታይ እያለቻት ነበረ። ማርትዬም እውነት መናገር ማርትዬ የብዙ ነገር ብዙ ለውጥ ብዙ ትምህርት ያስተማረችበት በፊልምም ቢሆን እውነተኛ ትምህርት ያስተማረችበት መንገድ ነው ማለት ነው። ምክንያቱም ለቤት እንዴት ሆኖ ታማኝነት እንደሆነ ለባል እንዴት ታማኝነት እስከ ጥግ ድረስ በቃ ቤት እንኳን አንጥቷት ራሱ የማታምን እናት ናትና የማታምን ሚስት ነችና እንኳን ቤት አምጥቶ አይደለም ማትታወቅልሽ ከቤት ሰራተኛይቱ አርግዛ ስትወጣ አይደለም ግን አለግናው ስልክ ተደውሎ ካልተነሳ እኮ ያዙን ልቀቁና ምንለው ቤተሰብ እውነት ለመናገር እንኳን እንደዚህ አድርጎ ማለት ነው። እንግዲህ ከቤት ማትወጣ ሴት አርግዛ ስትወጣ ምንድነው የሚሰማው? ቤተሰብ ግን ሁለት ሚስት አግብቶ እውነት ለመናገር በጣም ከባድ ነው ከምር። እና እንደዛ እየተባለ ይገኝ ነበረ። ለምንድነው እንደዚህ የሆነው? በምን ምክንያት ነው? እንዴት ነው እንደዚህ የተፈጠረው? እያለች መድኃኒት እንትን እያለች ነው። የኔ ደረጀን በዚህ ነገር መቼም አላማው መቼም አያደርገውም። ምን ጎሎበት? የኔ ባል እንደዚህ ያለ አይደለም። ባክሽ መዲ ብዙ አትናገር እያለቻት ነበረ። እንግዲህ ደረጀ ዝም ብሎ ጎዲን እያየ እያዳመጠው ውስጡ እየተቃጠለ እያየ ነበረ። እንደዛም በሚልበት ሰዓት ምንድነው ብሎ ሲናገራት አይደለም እኮ ይሄ እኮ ልይቱን ነው ብላ ወደ ዳጣ ዙረች ማለት ነው። ዳጣ የሱ ልጅ መሆኑን አታውቅም፣ ታውቃለች፣ ግን ለማቃጠል ነው እና እንደዛ የምትለው እንዴት እንደዚህ ያለሽ ብሎ ሲቆጣት ማለት ነው። ለምንድን እንደዚህ ልትናገር የቻለሽ? እባክሽ ታይ ስትባልም ልትሰማም አልቻለችም። እቺ ናት እዚህ መታ እንደዚህ ያደረገችው እያበጣበጠች ያለችው እያለ ነው እንግዲህ ወይ ናታን ወይ አቢጌልን ጠቅል ወይም ደግሞ ዳጣን ጠቅል። እንግዲህ እውነት ለአንተ ራሱ በጣም ከባድ ፈተና ነው። በጣም ምርጫ ምን እንደሚደርስ ፈጣሪ ወይ ይወቅልህ። እውነት ለመናገር ከአንድ ቤት ሁለት ሴት መውደድ ከባድ ነው። እህትማማቾችን አንድ ወንድ እያለ ትገኛለች ማለት ነው። እንግዲህ በዛ አጋጣሚ ሳላደንቃት ማላልፈው እውነት መናገር በሳቅ የለሁም ማለት ነው። ለዛይን ነይ ብሎ ሲጠራት እሺ ብላ ነበር ሄደችው። ምንድነው ናራት ብላ ራት እኮ ቀርቧ ሁሉም ተሰብስቧል እኮ ለምን አትመጣም ስትለው አልበላም ሲላት ኧረ እባክህ ብኖት ብለልኛው ፍርሱ ሆን ስትለው እዛው ቢያ አቡ እዛው በበለሽ እዛው አፈሩን ብይ ሲላት አሚን አሚን ብላ ለማቃጠል ስትሄድ እንደውም በበላሽልኝ በሞሽና ባረፍሽም ቁመሽም አልጠቀብሽኝም በሞሽልኝ። ምክንያቱም አንቺ ከሞሽ እኔችን የጎረቤቲቱን ልጅ አገባለሁ የጎረቤቲቱን ልጅ ይዛለሁ። ስለዚህ እያለሲ ነገ ታያለሽ ጠብቂኝ። ምክንያቱም ምን የመሰለ ምግብ ባታቀብለኝ ባጥራይ እኔ ገዚ ያልተባልኩም እያላት ነበረ። ኧረ እባክህ እርቦኛል፣ ለምን እርቦኛ ስጪ ካልካት የአዲስ አበባ ሰው ምችም ቻር ነው ይሰጥሃል፣ ከዛ ውጭ ምችም አነካህም እያለችው ነበረ። አይ አልላትም እኔ እንደዛ እርቦኛል ብዬ አልላትም፣ እንዴት እንደምወደው ግን አሳይሻለሁ እያለ
እንኳን ሰውን ቀርቶ አይደለም ያንተ ምላስ እኮ ቀጣልን ያደርቃል እያለችው ነበረ ማለት ነው። ቤተሰብ እንደዛ በምትልበትም ሰዓትም ታይ ግን አንቺ ልጅ ታይ ለዛ ታይ ግን ይገባሽ እንደሆነ ታይ እያላት እየለመናት ይገኝ ነበረ። ሲቀራረቡ ድመትና አይጥ ሲራራቁ ወየው ምንድነው ግን ቤተሰብ እንደዚህ ያለ ይሰውረን በሞቱ ነገር። ከዛ እንደዛም በምትልበትም ሰዓትም በቃ ለምንድን ነው እንደዚህ የምትሆነኛቸው ከይ ብላ ነው ፍታው ያገባዩ። እሱም በቃ አንቺ እንትን ካልሽ እሷን ነው አግብቼ የምቀመጠው ታያለሽ፣ ድል ያለ ሰርግ ባላግባ እሷን እንትን ባልል ሲል እኔ ለዛ ችግር የለም አግባ እያለች ትታሆድ ያለች ማለት ነው። እንደዛ ሆናም በሄደችበት ሰዓትም ማድትዬ ማረ እንደው ለዛ እባክሽ እራት አምጪ እያለች ነበረ። ችክችኩም ስለጠናባት ማለት ነው። እሷ ግን ገዜ ጋር እየተላላጠ ትገኛለች። እኔ የሳኩት ደግሞ ማለት ነው ምን አልመስለት እግሬን ጋሬጣ ወቅቶኛል ለያንቆርልኛል በሌሊት ቆርቆሮ አረ እንደው ወይኔ ማረ ምን እንደሳኩኝ ያን በሩን እንትን ምንድን ነው የፈለኩት ተኝቻለሁ ሁለተኛ በስተው እግሬን ጋሬጣ ወቅቶ አላስተኛኝም ምን ያያት በቃ በሩን አልከፍትም መስኮቱን ነው ብላ በመስኮት ስትከፍትለት ምንድን ነው የፈለግሽው ምንድን ነው ሆንከው ስትለው እግሬን ጋሬጣ ወቅቶ ይላል። የት ነው ያለው? የት ነው ሲተወጋውን አሳየኝ። የት ነው? የት አለ? እንደው ሲጀመር እዚህ ግቢ ጋሬጣ አለ እንዴ? ሲጀመር በዚህ ጫማ ላይ እንዴት ያለ ጋሬጣ ነው የሚወጋ? አውቄብሃለሁ ስትለው ያን የፈለከውን አውቄብሃለሁ ስትለው አዎ ካወቅሽብኝ እኮ እንደዛ ነው። ታይ ለዛ ክፈችልኝማ ታይ ልቤ ነው አለ የት ያለው የተወጋው ልቤ ማለት ተቀጥለ የተወጋው አለ ክፈችልኝማ ሲል አልከፍትም ጭራሽ አልከፍትም ማለችው ብትለው ብትሰራ አልከፍትም ብሎ አልከፍትም በላ በቃ እጅ ሳመኝ እጅን ከሳምከኝ ያው ነው ችግር የለም እጅን ሳመኝ ስትለው እሱም በደስታ እሺ ብሎ እጇን የሳማት ማለት ነው። እሷ ደግሞ ዱቄቷን በእጇ ጨብጣ ስት አረ እንደው ወይኔ እጇን ሲስመው ያን ዱቄት ነው እንዳለ ባፉም ባይኑም ፊቱም ሙሉ በዱቄት ነው ያለበሰችው ማለት ነው። እንደዛ ስታለብሰው ሰራሽልኝ አይደለ? በጣም ተናደዲ ከምንም ከማንም በላይ ተበሳጭቶ ነው የሄደው ማለት ነው። ቆይሽ አንቺ እንደው ሳልሽ አልቀርም ሳላቃጥልሽ አልቀርም እዚሁ ቤት እንደተኝሽ ነበረ ማቃጥል እያለት ነበረ። ያን እሱ ደግሞ አይለመደውም እንትን አይለውም አይታረምም ጭራሽ። ፍቅር እኮ ከባድ ነው ተመናገር ፍቅር ውር ነው የሚባለው ሀሰት የለውማ ቤተሰብና በጣም ከባድ ነበረ። ምክንያቱም ከአንድ አይሉ ሶስተኛው ነው ዛሬ ሶስተኛ ቀኑ ነው ማለት ነው። እንዲህ ስታደርገው ሰው አንዴ ይደረግ ሁለተኛ እሺ ይደረግ ሁለተኛም ችግር የለም ሶስተኛ አይታረምም እንዴ ሰው ላይ ግን ባዛኝ ስም ከባድ ነው እውነት መናገር። እንደዛ በምትልበት ሰዓትም አንደኛ እንደውም ራሱ የአቢጌል ክላስ ና አቢጌል ክላስ ና ችግር የለም እዛንም ሆኖ ማንም የለም ሞቷል ብላ አቢጌል ጋር ስታስፋጥጠው ነበረ። ሁለተኛ ደግሞ ክፈችልኝ ብሎ አስከፍቶ ቤት ከገባ በኋላ እና ማንም የለም ዛሬ ግቢ ውስጥ ማንም የለም ዛሬ እንግዲህ እና ስንጫወት ነው የምንውለው አላት። እሺ ብላ እሷም እንደ መልካም ሴት እሺ ብላ ተነስታ ተንደርድራ ነው የገባችው ማለት ነው። ከዛ ገብተው እስቶብን አላጠፋሁትም እንደዚህ ሆኖ ይሄ ተቃጥሎ እንደዚህ ሆኖ ስትለው ያን ታዩ እኔ ራስ እየተቃጠልኩኝ ሲቃጠል የራሱ ጉዳይ እያላት ነበረ። ቤት ውስጥ ቢቃጠል ማንም ሰው የለም እኮ ማንም አያጠፋውም። ውሃ ጥዲያ ነው እንግዲህ ውሃው ይቃጠላል ያለችው ማለት ነው። እና እንደዛ ብላ ሸውደው ህያ ከውጭ ነው በሩን ቆልፋበት ሄደችው ማለት ነው። ቆልፋበት ስትሄድ ቢጣራ ማን ይፈትላት ብቻ ከባድ ነበረ ስሜቱ። እንደዛም በምታረግበት ሰዓትም በጣም ተበሳይቶ መልሼ አንቺን ላላይ ምን ጊዜ መቼም አንቺን ላነካላ ዙሬም ማላይሽን ብትጠበሽም እያላት ነበረ። ደግሞ አንቺን ለዛ ቢስ እያለ እየተሳደበ ነበረ። ከዛም አልፎ እነምጥን መተው ከፈቱለት። ዛሬ ደግሞ በድጋሚ እጅሽን ልሳምሽ ሲል እጇን ስም እያሻሸ ሲል ምን የመሰለ እንትን ጂፕሳም ነው የለቀለቀችው ማለት ነው። እንደዛም እያደረገችው አሁን ነገ ደግሞ ሌላ ላይ ተሳክቶ ይገኛል ማለት ነው። እንግዲህ አቢጌል እውነት መናገር በጣም እያሳዘነች ነው። በሁሉ ሰዓት ያለችበት ቦታ ሁሉ ነገር እየተሰማት ነው። ጎዶሎነት እየተሰማት ነው። የቤተሰብ ጭቅጭቅ እየተሰማት ነው።
ዳጣ የናታን ነገር እየተሰማት ነው። በቃ ሁሉ ነገር ሰላሟ ጥፍት ብሏልና ሰላምሽን ይደለው ስቀሽ የምትመጭበትን ቀን ያቅርብልን። ዳና አቢጌልዬ በጣም እንወድሻለን። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዙ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።